ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሸራሪና በአካባቢዋ በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰማ። ፋኖ በህዝቡ ተተፍቷል ሲሉ ጀነራል መሐመድ ተሰማ ተናገሩ። የፌዴራል መንግስት በወልቃይት ጉዳይ ግልጽ አቋሙን አስታወቀ። ሚስ ወርልድ ኢትዮጵያ ሩት ይርጋለም በእህቷ ቅዱሳን አሰቃቂ ግድያ ዝምታዋን ሰበረች። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው ስትል የፍትህ ጥሪ አቀረበች። አሜሪካና የእስራኤል በኢራን ላይ ጥቃት ሲሰነዝሩ እንደሚችሉ ተገለጸ። ኢራን በበኩሏ የአሜሪካና የእስራኤልን መሰረተ ልማቶች እንደምትመታ አስጠነቀቀች። ዓለም አቀፉ በእግር ኳስ ማህበር አወዛጋቢውን የዓለም ዋንጫን ለግል ባለሀብቶች የመሸጥ እድል ሰረዘ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሸራሪና በአካባቢዋ በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰማ። የወጡ መረጃዎች እንደሚያመለክቱት በአካባቢው የተቀሰቀሰው ይህ ግጭት በእግረኛና በሜካናይዝድ ክፍሎች የታገዘ ከፍተኛ የጦርነት እንቅስቃሴ ሲሆን ሁለቱም ወገኖች በከባድ መሳሪያዎች የታገዘ የተኩስ ልውውጥ እያደረጉ እንደሚገኙ ተጠቁሟል። ይህ በሸራሪ አካባቢ የተነሳው ከባድ ውጊያ ሰሞኑን ከሁለቱም ወገኖች በኩል ሲስተጋቡ ከነበሩ የቃላት ምልልሶች እንዲሁም የሚዲያ ውጥረቶች በኋላ የተከሰተ መሆኑን ተመልክቷል። ወቅታዊና ሁኔታውን ተከትሎ የተከሰተው ይህ ግጭት ወደ ሌሎች ግንባሮችም አካባቢዎች ሊስፋፋ ይችላል በሚል በአካባቢው ነዋሪዎች በህዝቡ ዘንድ ከፍተኛ ስጋት መፍጠሩ እየተገለጸ ይገኛል። ፋኖ በህዝቡ ተተፍቷል ሲሉ ጀነራል መሐመድ ተሰማ ተናገሩ። የአማራ ክልል በዛሬው ውሎ ግራጫ መልኮችንና ትዕይንቶችን ሲያስተናግድ ውሏል። የተለያዩ አካባቢዎች መጠነኛ ጥቃቶች የቀጠሉ ሲሆኑ የክልሉ ምክር ቤት ደግሞ ስብሰባውን አጠናክሮ ቀጥሏል። በአንጻሩ ጀነራል መሐመድ ተሰማ በጎጃም አራቱም ዞኖች በመገኘት ከአመራሮቹ ጋር መወያየታቸውን የቀጠሉ ሲሆን የሚሊሻ ስልጠናዎችንም እየተመለከቱ ነው። ጀነራሉ በዛሬው ዕለት ከምዕራብ ጎጃም አመራሮች ጋር ባደረጉት ቆይታ ጽንፈኛ ሲሉ ስለጠሩት የፋኖ አማጺ ቡድን አነጋጋሪ አስተያየት ሰንዝረዋል። ጀነራሉ ፋኖ በህዝቡ ተፍቷል የሚል ንግግር አቅርበዋል። ጀነራሉ ይህን ንግግር ያቀረቡት ከምዕራብ ጎጃም ዞን ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። በአሁኑ ሰዓት በዞኑ ፈርሶ የነበረው መንግስታዊ መዋቅር እንደገና ተደራጅቶ ህዝብን እያስተዳደረ ይገኛል። የዞንና የወረዳ ፖሊስ፣ ሰላም አስከባሪያን ሚሊሺያ ተገንብቷል። ጽንፈኛ በፈጸማቸው ግፎች በህዝብ ተተፍቷል በማለት ተደምጠዋል። በተመሳሳይ ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ እንደተገኙ መንግስታዊ ሚዲያዎች ዘግበዋል። በዚያውም ለሰለጠኑ የክልሉ ሚሊሻዎች ጠላትን ከሩቅ ለማስፈራራት እና የገባበት ገብታችሁ በመደምሰስ ህዝቡን የሚተማመንባችሁ የሰላም ዘብ መሆን ይጠበቅባችኋል ሲሉ መልእክት አስተላልፈዋል። የፌዴራል መንግስት በወልቃይት ጉዳይ ግልጽ አቋሙን አስታወቀ። የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለውን ጥያቄ ፌዴራል መንግስት ስርዓት በትግራይ ክልል ይተዳደር ነበር፣ ጦርነት ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው ፌዴራል መንግስት ነው። ፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛም በማንኛውም መንገድ በኃይልም ይሁን በሰላም ቦታችን እንመለሳለን። ወደ አማራ ክልል ደግሞ ስትመጣ ከጦርነቱ በኋላ የፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህን እንግዲህ የምንፈታው አንዱን ወገን በማስደሰት አንዱን ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲህ ቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ ነው እንጂ መልሶ ግጭት ይፈጥራል። መልሶ ግጭቱ የሚፈጥር ነገር በአጭር ጊዜ እፎይታ፣ በአጭር ጊዜ ደስታ መመለስ ደግሞ የመንግስት ፕሮሲጀር አይደለም። እንደኛው ፕሪንሲፕል ሚዛናዊና ሁለተኛው ሙሉ እይታ በምንወስዳቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነት የሚያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገሩን ለጊዜው ያዳፍናል እንጂ ነገሩን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ
አንመርጠውም። መንገዱን ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂ ሰላም ሊያረጋግጥ ይችላል የሚል እምነት አለን። አብዛኛው በኢንክሉሲቭ ናሽናል ዲያሎግ 4 ዓመት የፈጀ ሂደት ነው። የሰዎችን መሳተፍ አሁን እኔ ከተነጋገርኩ በኋላ እንደሚል ሄደህ አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብታነጋግር በዚህ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮች ያነሳሉ፣ ብዙ ቅሬታዎችን ያነሳሉ። አንዱ የሌላኛው ጥያቄና በሽታ ያዳምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስትና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ተብሎ ለመውሰድ ያስቸግራል። በፊት የአማራ ክልል ወልቃይት ወደሚባለው አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅልሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር የለም። ሌላው ደግሞ በትክክል በውይይት ትግራይንም አሳትፈን እነሱን የኛ ወገኖች ናቸው፣ ኢትዮጵያውያኖች ናቸው፣ እነሱን በሚያስከፋ መንገድ የምንፈጽመው ነገር ጥቅም የለውም ብሎ ማመን አለበት የአማራ ክልል ማህበረሰብ። በዚህም ያለው የተቦካ የተዋሃደ ቅድም እንዳስረዳሁት የተዋለደ በብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነውና ሁለቱንም ህዝብ የሚያሳምን በውይይት በትክክል ዊን አፕሮች ብንከተል ዘላቂ ሰላም ያረጋግጣል። ከዚያ ውጪ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም ብሎ የፌዴራል መንግስት በጽኑ ያምናል። ሚስ ወልድ በኢትዮጵያ ይርጋለም በእህቷ ቅዱሳን አሰቃቂ ግድያ ዙሪያ ዝምታዋን ሰበረች። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው ስትል የፍትህ ጥሪ ያቀረበች። በቅርቡ የህዝቡን ልብ በሀዘን የሰበረውና በማህበራዊ ሚዲያ ከፍተኛ መነጋገሪያ የሆነው የወጣቷ ቅዱሳን ይርጋለም በአሰቃቂ ግድያን ተከትሎ የሟች ታናሽ እህትና ሚስ ወርልድ ኢትዮጵያ አክሊል ባለቤት ሩት ይርጋለም ለመጀመሪያ ጊዜ ዝምታዋን በመስበር ይፋዊ መግለጫ ሰጥታለች። ሩት በሰጠችው ስሜት ቀስቃሽና ጥልቅ መልእክት ያዘለ መግለጫ የወንጀሉ አሰቃቂነት በፖሊስ የተደረገው ክትትልና የቀጣይ ፍትህ ሂደትን በተመለከተ ጠንካራ መልእክት ያስተላልፋለች። ሩት በመግለጫዋ ዋነኛ ትኩረት ካደረገችባቸው ነጥቦች አንዱ ወንጀሉ ፈጻሚዎች ማንነትና ሟች ላይ የደረሰው የክህደት መጠን ነው። የግድያው ዋነኛ ተጠርጣሪዎች የሟች ቅዱሳን እጅግ የቅርብ ጓደኛና ጓደኛዋ ፍቅረኛ መሆኗን ያረጋገጠችው ሩት ድርጊቱን በቃላት ለመግለጽ የሚከብድ የጭካኔ ጥግ ስትል ኮንነዋለች። የቅርብ ሰው ይቅርና ወዳጅ የማንለው ጠላት የማያደርገውን ተግባር እህቴ ላይ ፈጽመዋል በማለት ከቅርብ ወዳጅ የተፈጸመውን ይህን አሰቃቂ ወንጀል በማህበረሰብ ውስጥ ያለውን የመተማመን እሴት የሚንድ መሆኑን አብራርታለች። በወንጀሉ ዙሪያ ፖሊስ ያደረገውን ክትትል በተመለከተ ሩት ከፍተኛ አድናቆትና ምስጋና አቅርባለች። የተጠርጣሪዎች ዱካ በመከታተል ቁጥጥር ስር ለማዋል የአዲስ አበባ ፖሊስ አባላት ያሳዩትን ከፍተኛ ቁርጠኝነት መስክራለች። ልጆቹን ለመያዝ በተደረገው የተጠናከረ ስራ ሌሊትና ቀን ልብስ እንኳን ሳይቀይሩ ከኛ ጋር አብረው አይዟችሁ እያሉ ሲሰሩት ስራ በጣም አመሰግናለሁ ስትል የጸጥታ አካላቱን የህዝብ ደህንነት ለማረጋገጥ ያደረጉትን ተጋድሎ አወድሳለች። የቅዱሳን ሞት ከግለሰብ እና ከቤተሰብ ሀዘን ባለፈ በአጠቃላይ ማህበረሰቡን የደህንነት ስጋት የሚያንጸባርቅ መሆኑን ሩት አበክራ ገልጻለች። ህብረተሰቡ በሀዘናቸው ጊዜ ከጎናቸው በመቆሙ ምስጋናዋን አቅርባለች። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው በማለት ወንጀሉን ሰፋ ባለ ሀገራዊና ማህበራዊ መነጽር እንዲታይ አድርጋለች። ዛሬ እኔ ቤት የመጣ ክፉ ሀዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ ሊሰጥ ይገባል በማለት ያስጠነቀቀችው ሩት የፍትህ ስርዓት በማያዳግም ሁኔታ ተገቢውን ቅጣት እንዲሰጥ አሳስባለች። በመጨረሻም መላ ህዝቡና የሚመለከታቸውን አካላት ጀስቲስ ፎር ቅዱሳን ፍትህ ለቅዱሳን የሚለውን የፍትህ ጥያቄ ዙሪያ በመሰባሰብ ወንጀለኞችን ትክክለኛውን ቅጣት እስኪያገኙ ድረስ ከጎናቸው እንዲቆሙ ጥሪዋን አስተላልፋለች። ይህ የሩት ይርጋለም መግለጫ በሀገሪቱ ውስጥ እየተበራከቱ የመጡትን አሰቃቂ የግድያና የክህደት ወንጀሎች በተመለከተ የፍትህ አካላት ጠንካራና አስተማሪ እርምጃ እንዲወስዱ ትልቅ ማሳሰቢያ የሰጠ ክሪቲካል ዘገባ ሆኖ አልፏል። አሜሪካና እስራኤል በኢራን ላይ ጥቃት ሊሰነዝሩ እንደሚችሉ ተገለጸ። ኢራን በበኩሏ የአሜሪካና እስራኤል መሰረተ ልማቶችን እንደምትመታ አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ጥቂት ቀናት ውስጥ የኃይል ወይንም ኢነርጂ ተቋማትን ጨምሮ በኢራን ዋና መሰረተ ልማቶች ላይ ያተኮረ የቦምብ ድብደባ ለማካሄድ ዝግጅት እያደረጉ መሆናቸውን እንደ አሜሪካ ከፍተኛ ባለስልጣን ገለጹ። በሚካሄደው ወታደራዊ እርምጃ ላይ የእስራኤል መከላከያ ሰራዊት አብሮ ሊሳተፍ እንደሚችል ተመልክቷል። ለዚህ ዝግጅት ምላሽ የሰጡት አንድ ከፍተኛ የኢራን ደህንነት ባለስልጣን የበኩላቸውን የጋራ የአሜሪካና የእስራኤል ጥቃት በኢራን ላይ ከተፈጸመ ቴሄራን በእስራኤል ቁልፍ ተቋማት እንዲሁም በፋርስ ባህረ ሰላጤ ክልል በሚገኙ አሜሪካ የኃይል መሰረተ ልማቶች ላይ አጸፋዊ ጥፋት ለማድረስ ዝርዝር እቅዱን ማዘጋጀቷን ገልጸዋል። የአሜሪካ ወታደራዊ እርምጃ በዚሁ ሳምንት መጨረሻ ሊጀምር እንደሚችል ቢነገርም ፕሬዝዳንት ትራምፕ እስካሁን የመጨረሻውን ይሁንታ አልሰጡም። ጥቃት በዓለም አቀፍ የነዳጅ ዋጋና የኢኮኖሚ ላይ ሊያስከትል የሚችለውን ተጽዕኖ
ለመቀነስ ሲባል ወታደራዊ ክዋኔውን የፊታችንን ሰኞ የዓለም አቀፍ የገንዘብ ገበያ ከመክፈቱ በፊት እንዲጠናቀቅ ባለስልጣናት መካከል ምክክር ተደርጓል። ይህ ወታደራዊ እቅድ ለመጀመሪያ ጊዜ የቀረበው አርብ ዕለት በካምፕ ዴቪድ በተካሄደው ፕሬዝዳንት ትራምፕ የካቢኔ ስብሰባ ወቅት እንደሆነ ታውቋል። እስራኤል ከዋሽንግተን ጋር የቅርብ ግንኙነት እያደረገች ቢሆንም አንድ የእስራኤል ባለስልጣን እንደገለጹት ቴል አቪቭ ሙሉ ወታደራዊ እንቅስቃሴ እንደገና ለመጀመር ለተወሰነ ውሳኔ የሚያውቁት ነገር አይደለም። የዋይት ሀውስና የፔንታጎን ቃል አቀባዮች በተወሰኑ ጥቃት ኢላማዎች ላይ አስተያየት መስጠቱ የተቆጠቡ ቢሆንም የጦር ኃይሎች ጠቅላይ አዛዥ የሆኑት የፕሬዝዳንት መመሪያ ወዲያውኑ ለመፈጸም ሙሉ ዝግጅት እንዳላቸው አረጋግጠዋል። ዓለም አቀፍ የእግር ኳስ ማህበር አወዛጋቢውን የዓለም ዋንጫን ለግል ባለሀብቶች የመሸጥ እቅድ ሰረዘ። ዓለም አቀፉ የእግር ኳስ ማህበር ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫ የንግድ ድርሻን ለግል ባለሀብቶች ለማስተላለፍ ታስቦ የነበረ ፕሮጀክት መሰረዙ ይፋ አደረገ። ኢንፋንቲኖ ፕሮጀክቱ በግልጽ መከፋፈል መፍጠኑን ተረድተናል ካሉ በኋላ መጀመሪያውንም ዓላማ ላይ አሁን ፍላጎት የለንም ሲሉ ተናግረዋል። ፕሬዝዳንቱ አክለውም በዚህ የተነሳ እቅዱ ተግባራዊ አይሆንም ብለዋል። ኢንፋንቲኖ የማህበሩ 211 አባላት የወንዶችና የሴቶች ዓለም ዋንጫን ጨምሮ ሌሎች ዋና ዋና ጨዋታዎችን ለግል ባለሀብት ለማስተላለፍ የቀረበው እቅድ የሚደግፉ ከሆነ $40 ሚሊዮን ለመስጠት ቃል ገብተው ነበር። እስከ መስከረም 8 2019 ዓ.ም ባለው ጊዜ ውስጥ እቅዱን የሚቀበሉ የእግር ኳስ ፌዴሬሽኖች የመጀመሪያው $20 ሚሊዮን እንደሚያገኙም ተናግረዋል። የኤሲያ እግር ኳስ ኮንፌዴሬሽን ፕሬዝዳንት የሆኑት ሼክ ሳልማን ቢን ኢብራሂም አልካሊፍ የእቅዱን መሰረዝ ደግፈውታል። የዓለም አቀፉ እግር ኳስ የወደፊት እጣ ፈንታ ሁሌም ቢሆን ትክክለኛ ምክክርን፣ የጋራ ውይይትን እና ለስፖርታችን የተዘረጋው አስተዳደራዊ መዋቅርን ማክበርን መሰረት በማድረግ ሊቀረጽ ይገባል ሲሉ ሼክ ሳልማን ተናግረዋል። ሐሙስ ዕለት የአውሮፓ እግር ኳስ ማህበር 55 አባላትን ፊፋ እቅዱን ተግባራዊ ለማድረግ የሚንቀሳቀስ ከሆነ ራሳቸውን ለማግለል ድምጽ ሰጥተው ነበር። የፊፋ ዋና ስራ አስፈጻሚ ኬቨን ላሞር እግር ኳስን የሚያስተዳድረው አካል በዚህ ፕሮጀክት ተጭበርብሯል ሲሉ ተደምጠዋል። ላሞር አክለውም ፕሮጀክቱ የፊፋ ሳይሆን የህግ አሰራርን ያልተከተለ የአንድ ሰው ፍላጎት ብቻ ነው ሲሉ ተችተዋል። የኢንፋንቲኖ ቅርብ አማካሪ የቀድሞ የአሜሪካ እግር ኳስ ፌዴሬሽን ፕሬዝዳንት ካርሎስ ኮርዴሮ ይህ ለእግር ኳስ አደገኛ ውል ነው በማለት ከተናገሩ በኋላ የእግር ኳስን መጻኢ ጊዜ በዕዳ ማስያዝ ብለው ከስልጣን ለቀዋል። ሁለት ሌሎች ከፍተኛ እግር ኳስ ባለስልጣናት እቅዱን ተቃውመዋል፣ አስተያየታቸውን ሰጥተዋል። የማዕከላዊ አሜሪካና የካሪቢያን አገራት እግር ኳስ ባለስልጣናት በበኩላቸው አባላቶቻቸውን እቅዱ ውድቅ ማድረጋቸውን ተናግረዋል። አክለውም በርካታ በቀጠናው የሚገኙ ማህበራት በኢንፋንቲኖ ላይ ያላቸው እምነት አጥተዋል ብለዋል። የኤሲያ እግር ኳስ ኮንፌዴሬሽን ከአውሮፓና ከሌሎች የእግር ኳስ ማህበር ጎን እንደሚቆም አስታውቋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ደግሞ ኢንፋንቲኖ የዓለም እግር ኳስ ማህበርን ለመምራት ትክክለኛው ሰው አይደሉም ሲሉ አስተያየታቸውን ሰጥተዋል። የ56 ዓመቱ ኢንፋንቲኖ ለአራተኛ ጊዜ ለመመረጥ እየተዘጋጁ ባሉበት በአሁኑ ወቅት ከፍተኛ ጫና ውስጥ ገብተዋል። ለእግር ኳስ ባላቸው የጋራ ፍላጎት መንፈስ ፍላጎት ያላቸው ወገኖች ሁሉ ዳግም አንድ ላይ ለማምጣት እንደሚያስቡ ተናግረዋል። ፕሬዝዳንቱ ኢንፋንቲኖ አቅርበው የነበረው እቅድ ፊፋ የዓለም ዋንጫ ጨምሮ የሚያዘጋጃቸው ዋና ዋና ውድድሮችን የሚመራ የንግድ ድርጅት እንዲቋቋም የሚያደርግ ነበር። አሁን በተሰረዘው እቅድ መሰረት የውጭ ባለሀብቶችን የዚህን ድርጅት ድርሻዎችን መግዛት ይችላሉ። በፕሬዝዳንቱ እቅድ መሰረት ሶስተኛ ወገን ባለሀብቶች የፊፋ ፎርዋርድ ኢንተርፕራይዝ የሚል ስያሜ ይሰጠዋል የተባለው ድርጅት ውስጥ እንዲገዙ የሚጋበዙት አነስተኛና ተቆጣጣሪነት እንዲኖራቸው የማያደርጉት ድርሻዎችን ነው።